ኬት ገና የ9 ዓመት ታዳጊ እያለች ነበር አባቷ ለሷ ፍጹም እንግዳ ከሆነች አክስቷ ጋር እንድትኖር ከቤቷ ይዟት ሄደው። ለአክስቷም ስለ ኬት እንዲህ ሲል ነበር የነገራት። ከምግብ ውጪ ምንም የማታውቅ ምስጋና ቢስ ልጅ ነች። በቤቴ ውስጥ ካሉ ልጆች ጋርም የእርሷ ወር ተደምሮ ኑሮውን መቋቋም እንዳልችል አድርጎኛል ብሎ ሲናገር ኬት ከመሸማቀቋ የተነሳ ድምጿን አጥፍታ ካጠገባቸው ዞር አለች። የቀረበው ምግብ ከተበላ በኋላም አባትየው ለመሄድ ተዘጋጀ። ከመሄዱ በፊት ግን ኬትን ምንም አይነት ችግር እንዳትፈጥር ጠንከር ባሉ ቃላት አስጠነቀቃት። ትቷት ሲሄድም ልክ ሸክሙን እንዳራገፈ ሰው ምንም አይነት የአባትነት ስሜትም ሆነ ማመንታት አይታይበትም ነበር። ኬት መኪናው ከፊቷ እስኪሰወር ድረስ በተዘበራረቀ የህመም ስሜት ውስጥ ሆና ተመለከተች። ህመሟ ከወላጆቿ መነጠሏ ሳይሆን በቤተሰቧ መጣሏ የፈጠረባት ጥልቅ የብቸኝነት ስሜት ነበር። በዚያች ቅጽበት አክስቷ አንድ ነገር አስተዋለች። አባትየው ሄደው በጥርፊያ ስለነበር የኬትን ሻንጣ ከመኪና ውስጥ አላወረደውም ነበር። ኬት እንዲሁ በደፈናው ለሷ ፍጹም እንግዳ ለሆኑ ቤተሰቦች ተላልፋ ተሰጥታለች። ነገር ግን ይህ ቤት በህይወቷ አስባው የማታውቀውን አይነት ህይወት እንደሚሰጣት በፍጹም አልጠበቀችም። ሁሉም ነገር በፍጥነት ነበር የሆነው። አክስቷ በመጀመሪያ ገላዋን እንድትታጠብ ረዳቻት። ሰውነቷ ላይ ያለውን እድፍን በጥንቃቄ እያስለቀቀች በህይወቷ አይታ የማታውቀውን አይነት ርህራሄ ያሳየቻት። አባቷ ልብሶቿን ይዞባት ሄዶ ስለነበረም ኬት ከሻወር በኋላ የምትቀይረው ልብስ አልነበራትም። ስለዚህም አክስቷ ቤት ውስጥ ያገኘቻቸውን ቆየት ያሉ የወንድ ልብሶች ሰጠቻት። ልክ ታጥባ እንደጨረሰችም ያቺ ሰውነቷ ያደፈ በቤተሰቦቿ የተጣለች ልጅ አሁን ላይ ተቀይራ ሌላ ሰው መስላለች። ከመጀመሪያውም ቆንጆ የነበረው ፊቷ አሁን ለመንካት የሚያሳሳ አብረቅራቂ ሆኗል። ከዚያ ቀን ጀምሮም አክስቷ ኬትን ልክ እንደራሷ ልጅ ነበር የምትንከባከባት። በቤት ውስጥ ስራ እንድታግዛትም ታደርግ ነበር። ልብስ እንዴት በአግባቡ መተኮስ እንዳለባት እያስተማረችም በምግብ ስራዋ እንድትረዳት ታደርጋለች። ከቤቱ በቅርብ ርቀት ወዳለ ስፍራ ውሃ ለመቅዳት ስትሄድ እንኳን ኬትን ይዛት ነበር የምትሄደው። ከተራራው ስር የሚፈልቀውን የምንጭ ውሃ ጥፍጥናም እንድታጣጥም ትፈቅድላት ነበር። አብረው በሚያደርጓቸው በእነዚህ ትናንሽ ነገሮች ምክንያትም በመሃላቸው ያለው ርቀት ቀስ በቀስ እየጠፋ መጥቷል። አክስቷም አቅሟ በፈቀደላት መጠን ለኬት ምንም ሳትሰስት እንክብካቤ እያደረገችላት ነው። እንቅልፍ ስትተኛ እንዳትፈራም የመኝታ ቤቱን ድባብ ልክ እንደ ፍላጎቷ ታደርግላታለች። በቀላሉ ለሚጎዳው የኬት ስነ ልቦናም እጅግ ትጠነቀቃለች። በመጀመሪያ ቀን አዳሯም ኬት መኝታዋን በሽንታ በስብሳው ነበር ያደረችው። የ9 ዓመት ልጅ ላይ እንዲህ ያሉ ነገሮችን ማየት የሚያስደነግጥ ነገር ቢሆንም አክስቷ ግን አልተቆጣቻትም ነበር። ኬትን ላለማሸማቀቅ ስትልም ለብዙ ጊዜ ብቻውን ሲኖር የነበረው አልጋ ራሱ እንደሸና አድርጋ በቀልድ መልክ ትነግራት ነበር። ለኬት በዚህ ልክ ትኩረት ማግኘትና መወደድ በህይወቷ አይታው የማታውቀው ትልቅ ነገር ነው። ከ5 እህትና ወንድሞቿ ጋር እንደማደጓም የአባቷን ትኩረት ማግኘት የማይታሰብ ነው። እናቷን ብትሆን ብዙ አታስተውላትም። ስለዚህም ኬት ቀስ በቀስ ዝምተኛና ራሷን ከቤቱ የምታገል ልጅ ሆነች። እዚህ ግን ሁሉ ነገር የተለየ ነው። ለስሜቷ የሚጨነቅ ትኩረት የሚሰጣት ሰው አግኝታለች። አክስቷ ልክ እንደ እውነተኛ እናት ሆናላታለች። ጸጉሯን በየጊዜው ታበጥርላታለች፣ ንጽህናዋንም ትጠብቅላታለች። በስጋ እናትና ልጅ ባይሆኑ ቁርኝታቸው ግን ከዛም የጠለቀ ሆኗል። አባቷ ምንም አትጠቅምም ብሎ የሚያስባት ኬት አሁን ላይ በራሷ ተነሳሽነት የቤቱን ስራ ጥንቅቅ አድርጋ መስራት ጀምራለች። መኝታዋን በሽንት የማርጠብ ልማዷንም ሙሉ በሙሉ ትተዋለች። ሰላማዊና ደስተኛ ቤት በአባትና እናት ይጸናልና የቤቱ አባወራ የሆነው ሾን በኬት እዚህ መገኘት ብዙም ደስተኛ አይመስልም። አክስትየው ኬትን ወደ ከብቶቹ እርባታ ቦታ ይዟት እንዲሄድ ስትነግረው እሱ ግን ጊዜ የለኝም በማለት ነበር ከሷ ጋር የመቆየት ፍላጎት እንደሌለው የነገራቸው። ከዕለታት በአንድ ቀን የጓደኛዋ አባት በጸና ታሞ ስለነበረ ጓደኛዋን ቤቷ ሄዳ መርዳት ነበረባት። ስለዚህም ኬትን የመጠበቅ ኃላፊነቱ የባሏ ይሆናል። ስለሆነም አክስትየው ወደ ጓደኛዋ ጋር ስትሄድ ሁለቱ ወደ ከብት እርባታው ሄዱ። ሾን የእርባታ ቦታውን በማጽዳትና በማስተካከል ላይ ተጠምዶ ሳለ ኬት ግን ካጠገቡ ርቃ በየቦታው ትዘዋወር ነበር። ከጥቂት ቆይታ በኋላ ሾን ትንሿ ችግር ፈጣሪ ልጅ አጠገቡ እንዳልነበረች ያስተውላል። ተደናግጦም በየቦታው ይፈልጋት ጀመረ። ከብዙ ፍለጋ በኋላ በስተመጨረሻም በከብቶቹ ጋጣ ውስጥ ስትጫወት አገኛት። ጠፍታለች ብሎ ተጨንቆ ስለነበረም ድምጹን ከፍ አድርጎ በቁጣ ተናገራት። ይህ ሁኔታም ድሮ የነበረባትን መጥፎ ትውስታ አቀስቅሶባት ኬት በፍርሃት እየተንቀጠቀጠችና እያለቀሰች ወደ ቤት ተመለሰች። የዚያን ዕለት ሾን ባሳያት ያልተገባ ባህሪ ጥልቅ የሆነ የጸጸት ስሜት ውስጥ ገብቶ ነበር። በሚቀጥለው ቀንም ሁለቱ ቤት ውስጥ ለብቻቸው ሳሉ ያ የተለመደ ጠንከር ያለና ኮስተራው ገጽታው ጠፍቶ ከኬት ጋር የሚግባባበትን ምክንያት እየፈለገ ነበር። አሁን የመታረቂያ ምክንያት ያገኘ ይመስላል። ከቤት ከመውጣቱ በፊት ኬት ሳታየው ድምጹን አጥፍቶ ጠረጴዛዋ ላይ ብስኩት አስቀምጦላት ይወጣል። ትርጉሙም ለኬት ግልጽ ሆኖላታል። ይህ የሱ ይቅርታ የመጠየቂያ መንገድ እንደሆነ ተረድታለች። የስጋ አባቷ በተደጋጋሚ በንግግሩና በድርጊቱ ያስከፋት ቢሆንም ለአንድ ቀን እንኳን ይቅርታ ጠይቋት አያውቅም ነበር። ከዚህም የተነሳ ሞቅ ያለ የደስታ ስሜት ልቧን ሲሞላው ተሰማት። የተሰጣትን የይቅርታ መግለጫ ብስኩት ይዛም በድጋሚ ወደ ከብቶቹ በረት ሄደች። መጥረጊያውንም አንስታ ጋጣውን በማጽዳት ታግዘው ጀመረች። በመካከላቸው የነበረው ዝምታ አሁንም የቀጠለ ቢሆንም የነበረው ቅራኔ ተቀርፎ እንደታረቁ ግን ገብቷቸዋል።
ከዚያ ጊዜ በኋላም ሾን በተደጋጋሚ ኬትን ወደ ከብት እርባታው ይወስዳት ጀምሯል። አንዳንዴም ሙሉ ቀን ከከብቶቹ ጋር ያሳልፉ ነበር። በርህራሄ የተያዙ ማበባቸው የማይቀር ነውና ኬት ስትመጣ እንደነበረችው ድንጉጥና ፈሪ መሆኗን ትታ ነፃነቷን አውጃለች። በአንደኛው ቀን ከብቶቹን በመመገብ ላይ ሳሉ የቀድሞዋ ዝምተኛ ኬት ወሬዋን ማቆም አልቻለችም። ሾን ከጥያቄዋ ለማምለጥ በስራ እስኪወጥራት ድረስም በጥያቄ ናዳ ታጣድፈው ነበር። ከቆይታ ብዛት ብዙ ከመቀራረባቸው የተነሳም ሾን ሰዓት እየያዘ ኬት በሩጫ ምን ያህል ፈጣን እንደሆነች ለማወቅ ያስሮጣት ነበር። ኬትም በግራና በቀኝ በዛፎች በተከበበው መንገድ ላይ እየሮጠች ከኋላዋ የቆመው እውነተኛ የአባትነት ምሳሌ በፈጠረባት ደህንነት ምክንያት ነፃነቷን አውጃ ያለምንም ፍርሃትና መሸማቀቅ ወደ መዳረሻዋ ትሮጥ ነበር። ኬት ከወላጆቿ ጋር ከመጣች ወር የሆናት ቢሆንም በልኳ የሚሆናት ልብስ ግን እስካሁን አልተገኘላትም። ስለሆነም ጥንዶቹ ኬትን ይዘው ልብስ ሊገዙላት ወደ ከተማ ሄዱ። ከተማ እንደደረሱም ለመጀመሪያ ጊዜ በእጇ የኪስ ገንዘብ ተሰጣት። ወላጆቿ ጋር ያለች እንዲህ አይነት ነገር አይታ አታውቅም። የሚያቀርቡላት ምግብ እንኳን የማያጠግባት ስለነበረ ትምህርት ቤት ጓደኞቿ በሚያመጡት ምግብ ላይ በስስት ታፈጥ ነበር። አሁን ግን በተሰጣት የኪስ ገንዘብ ቸኮሌት ገዝታ እንድትዝናና እየተነገራት ነው። ኬት የምትለብሰው ልብስ ሁሉ የሚያምርባት ልጅ ነች። የልብስ መሸጫ ባለቤቷን በውበቷ ተደንቃ ታሞካሻት ነበር። አክስቷም ከሰዎች ጋር በሚኖራት ንግግር ሁሉ ስለ መልካም ባህሪዋና ጣፋጭ ልጅ ስለመሆኗ እያነሳች ታደናንቃታለች። ከከተማ እንደተመለሱም ታማሚው ጎረቤታቸው ማረፉን ይሰማሉ። ቤት ውስጥ ብቻዋን ትተዋት ለመሄድ ስላልፈለጉ ወደ ሀዘንተኞቹ ቤት ይዘዋት ይሄዳሉ። ብዙ ሰዓታትንም በሀዘንተኞቹ ቤት ስለቆዩ ኬት እንቅልፍ ይላት ጀምሯል። አክስቷም ኬት ንጹህ አየር እንድታገኝ በማሰብ ለጓደኛዋ ይዛት ወደ ውጪ እንድትወጣ ትነግራታለች። በዚህ ጊዜ ነበር ሴትየዋ ኬትን የለበሰችው ልብስ እንደሚያምርባት እየገለጸችላት የሞተ ሰውን ልብስ መልበስ ምን አይነት ስሜት እንዳለው የጠየቀቻት። ኬት ሴትየዋ ለማለት የፈለገችውን ነገር በቅጡ ስላልተረዳቻት ምን ብላ እንደምትመልስላት ግራ ተጋብታ ነበር። ሴትየዋም ኬት ስለ አክስቷ ቤተሰብ ምንም እንደማታውቅ ሲገባት አክስቷ ከዚህ በፊት የምትወደው ወንድ ልጅ እንደነበራትና ጭቃ ውስጥ ሰምቶ እንደሞተ ነገረቻት። ኬት እየለበሰች ያለችው ልብስም የሟች ልጃቸውን እንደሆነና ሐዘናቸውን ለማስረሳት በምትኩ እንዳመጧትም ነገረቻት። ይህንን ስትሰማ ኬት ስሜቷ ተዘበራረቀ። ይህንን ሁሉ ፍቅር እየሰጡኝ ያለው የልጃቸውን ሐዘን ስለማስረሳላቸው ወይስ እውነተኛ ፍቅር ስለሚገባኝ የሚል ጥያቄ ውስጧ ይመላለስ ጀመረ። ቀኑ እየመሸ ሲሄድም አክስቷና ሾን ጓደኛቸው ስለ ልጃቸው ለኬት የደበቁትን ሚስጥር እንዳትናገርባቸው በመስጋት በፍጥነት እነሱ ወዳሉበት አመሩ። ገና እንደተገናኙም አክስቷ ከጓደኛዋ ጋር ስለምን እያወሩ እንደነበር ኬትን ጠየቀቻት። ሚስጥራቸውን እንዳወቀች ስትረዳም መኪናው በዝምታ ድባብ ተዋጠ። ቤት እስኪደርሱ ድረስም አንዲት ቃል አልተለዋወጡም ነበር። የተፈጠረው ሁኔታም አክስቷ በድጋሚ ወደዛ ከባድ የሐዘን ጊዜ እንድትመለስ አድርጓታል። በሚቀጥለው ቀን አክስቷ እንደተለመደው ኬትን ልብሷን በማልበስ አገዘቻት። ቀስ በቀስም ኬት እንደገና ከቤተሰቡ ጋር ተዋህዳ የበለጠ ደስተኛና ተጫዋች ሆነች። የደስታ ቀናት ብዙ የሚዘልቁ አይደሉምና የትምህርት መከፈቻ ጊዜ ደርሶ የኬት እናት ለእህቷ ኬትን ወደ ቤት እንድትመልስላት ደብዳቤ ጻፈችላት። ይህን የሁለት ወር ቆይታዋን ከዛ ራርቶላት ከማያውቀው አባቷና አንድም ቀን ትኩረት ሰጥታት ከማታውቀው እናቷ የእድሜ ልክ ቆይታ ጋር ስታነጻጽረው ኬት ከአክስቷ ጋር ለብዙ ጊዜያት መቆየትን ተመኘች። መመለሷን ማናቸውም ባይፈልጉም የመሄዷን ውሳኔ ግን ማስቆም አልቻሉም ነበር። ኬት ወደ መኝታ ክፍሏ ስትገባ ሾን በሐሳብ ማዕበል ተውጦ መስኮቱ ጋር ቆሞ ተመለከተችው። ይህ ብቸኛ ሰው በለመዳት ልጅ ወደ ቤት መመለስ ምክንያት ውስጡ እጅግ ተረብሿል። ኬትም ከዚህ እንደ አባት ከምታየው ሰው ጋር ያሳለፈቻቸው እያንዳንዷ ጊዜ ፊቷ ላይ ድቅን እያሉባት ነበር። በመመለሻ ቀኗም አክስቷ ኬት የምትወደውን ምግብ በልዩ ሁኔታ አዘጋጅታ አቀረበችላት። ኬት ግን ምንም የመመገብ ፍላጎት ስላልነበራት የቀረበላትን ምግብ በማንኪያ እየነካካች ትተክዝ ነበር። ጥንዶቹም በመመለሷ ጉዳይ ቢያመነቱም የወላጆቿ ፍላጎት ነበርና ምንም ነገር ማድረግ አልቻሉም። ለሁለት ወራት በፍቅር የኖረችበት ቤት ከፊቷ እየራቀ ሲመጣም የኬት ልብ በሐዘን ተዋጠ። ከጥቂት ሰዓታት ጉዞ በኋላም ወደዚያ የሚጨንቅ ቤት በድጋሚ ተመለሰች። ሾንም ሻንጣዋን ከመኪናው ላይ ያወረደ በእናቷ ፊት ስለ ደግነቷና ታዛዥነቷ እያሞጋገሰ ያወራ ጀመረ። በድጋሚ እንድትጎበኛቸው እንደሚልኳት ተስፋ እንዳላቸው ገልጸውም ጥንዶቹ ወደ ቤታቸው ጉዟቸውን ጀመሩ። መኪናቸው ቀስ በቀስ ከፊቷ እየተሰወረ ሲሄድም ኬት መላ ሰውነቷ በሐዘን ሲናወጥ ተሰማት። በዚያች ሰዓትም መኪናው እንዲቆም ከልቧ ተመኝታ ነበር። ጥቂት ካመነታች በኋላም ኬት ልክ ሾን እንዳስተማራት ደስታዋን ለመያዝ ከኋላቸው እየሮጠች ትከተላቸው ጀመር። ኬት እየተከተለቻቸው እንደሆነ ሲያውቅም ሾን ከመኪናው ወርዶ አጥብቆ አቀፋት። አክስቷም እያየችው ባለው ነገር ልቧ ተነክቶ እንባዋን መቆጣጠር አቅቷታል። በዚያች ቅጽበትም ወላጅ አባቷ ወደ ነርሱ እየሮጠ ሲመጣ ኬት ትመለከትና አይኖቿን ትጨፍናለች። የአክስቷን ባል በፍቅር እንዳቀፈችው በጆሮ በቀስታ አባዬ ብላ ስትጠራው ፊልሙ ያበቃል። በሌሎች ምርጥ ፊልሞች በድጋሚ እስከምንገናኝ ፎሎ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ ቤተሰቤ ሁኑ።